ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ገብስ ስላሳየችሁ ዛሬ በልግ እንደዚህ አይነት በልግ ያለ ማሻአላህ በጣም ነው ደስ የሚለው። ደርሷል አሁን መታጨጃው ማለት ነው። አያችሁት? እና በጣም ነው የሚያምረው ወላሂ በጣም ደስ ይላል። አሁን ነው ይኸውላችሁ አሁን በጣም ሽቷል። መታጨጃው ስለደረሰ ነገራችሁ ገብስ የናፈቃችሁ በዛ ላይ ደግሞ በሱ ትበላላችሁ። እሺ ገብስ በበልግ በብዛት በሱ ነው እንትን የሚባለውና ይሄውላችሁ ይሄንን ይመስላል። ፀሐይ ስለሆነ ያንጸባርቃል ሁሉና እንትን አይል እንጂ በጣም ነው ደስ የሚለው ላይ ያምራል ማለት ነው። እና ይችን ዘርተናል እኛ እናበላችኋለን ትላችሁ ነው። ይኸውላችሁ በተረፈ እንዴት ናችሁ? ጤና ፊያ ኢባዳ ሁሉ ሰላም ነው ወይ? ስራ እንዴት ነው? በያላችሁበት እንዴት ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። አሁን በቃ አሁን ከ3 ቀን ከ4 ቀን በኋላ ይታጨዳል። ደርቋል እንደምታዩት ማለት ነው። በጣም ነው ደስ የሚለው። ሀገራችሁ የናፈቃችሁ ማለት ነው። እና ሰላም ለሀገራችሁ ያብቃችሁ። ያውላችሁ ገብሳችን ይሄን ይመስላል። የገብስ ቆሎ ትበላላችሁ የምትወዱ። ለቤት አዲስ ከሆናችሁ ደግሞ ሰብስክራይብ ላይክ ማድረጋችሁን አትርሱ። ይኸውላችሁ ማለት ነው። ነፋስ ስለሆነ አያችሁ ብዙ ነው። ያ ይሄ አካባቢ እንዳለ ገብስ ነው ያለው። አሁን ይሄ ይታጨድና መልሶ ደግሞ ይዘራል ማለት ነው። አያችሁት? ይሄን ይመስል ነበረ።